ሰራተኛዋ አደይ ክፍል 47 ተለቀቀ። ዴቭ ቡና ይፈላ እንዴ አለች አደይ። ደስ ይለናል አለ ዴቭ። ኤላ መጣ። እንዴት ናችሁ ኤላዬ ብላ ለምለም አቀፈችው። ኤላ እንዴት ነህ አለ ዴቭ። ምንድነው እንደዚህ ተሰብስቦ መቀመጥ? ማንን ለማስቀናት ነው? ያው ፈቃዴ ከሆነ እኛም ጋር አንተም ጋር መሰብሰብ እንችላለን። ሊዱ ምን ነው ቀረች እኮ ሊዲያ ምን ጋር ምን ትሰራለች? ማለት ሊዱ አንተ ጋር ነው እንዲያደረችው? የለም እኔ ጋር መጣ ነበር፣ ግን ከቤዛ በፊት ነው የተመለሰችው። አልመጣችም እንዴ? ትናንት ወዲያ አንተ ስትመጣ አይቼ ነበር፣ ግን አልመጣችም አለናው። ኤላ እርግጠኛ ነህ ሊዱ አንቺ ጋር አላደረችም? ሊዱ ከቤዛ ጋር ይታን ተናዳ ወጣለች። እስካሁን አልመጣችም። እንዴት እንደዛ ሊሆን ይችላል? እኔ እኮ አንተ ጋር ያደረች መስሎኝ ነበር አለ ዴቭ። ስልኳንም ስደውል አይሰራም። የአንተም ስልክ ላይ ስደውላት ስልክን አታነሳም። አንተ ስደውል በሰዓቱ ነው ተኝቼ ነበር። ማናችሁም ሊዲያ የት እንዳለች አታውቋት። ስትመለስ ኪንጎና ዳይመንድ አግቷት ይሆናል አለኝ። ናር ስትመለስ አላገኛትም እንዴ? አላገኘም። ባለፈው ስልኳን ወሰዱብኝ ስትል ነበር። እሷን ወሰዷት እንዴ? ግን እሷን አይወስዷትም። እሷን ወሰዷት። የማነት እንደሆነች አያውቅም ብሎ ዴቭ ወጣ። አዴም ተከትለው ዴቭ እያለች ሮጠች። ምን ሆነዋል? አንተም ወንድ አይደለም እንዴ? ብሆንስ? አይ ወንዶች ሲወጣ አንተ ቁጭ አልክ ብዬ ነው አለች ቤዛ። በሚያገባሽ አትግቢ ናወልና አለችና ፍቅር ወጣች። ወዴት ነው? ብቻ ላውራ ፈልጌ ነው ና ብላ ፍቅር ናወለ ነው። ይቺ ጨዋታ የሁለታችሁ ነች። ምን አልሽ? ምንም ወረኛ አለችና ለምለምን ቤዛ ተቆጥታ ወጣች። ሰላም ሰላም፣ ድና የተከበራችሁ የመቤት ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልሽ። ላይክ ሰብስክራይብ እያደረጋችሁ አበረታት። አረና በእናትህ ሰውዬ ሰዓቱ ረፍዷል እያለ ነው ዳይመንድ። መጣሁ ጠብቀኝ። አረና ቆይ ምን እያረክ ነው እስካሁን? ዴቭ እየሮጠ ሄዶ ሊዱ እያለ ካነ ዳይመንድ ገባ። ዳይመንድን አንገቱን አነቀው። ማን ነው? ምንድን አረኬንጎ? እህቴ የት ናት? አንተ ማነህ? ማነች አንተ እህት? እኔ ስለ አንተ እህት የት አቅልሃለሁ? መተህ ዝም ብለህ ከመሬት ታንቀኛለህ እንዴ? ትሰማኛለህ? ከእናንተ ውጭ የሚተናኮላት የለም። ባለፈው ስልኳን ስትወስዱ ዝም ያላኩት ፍርሃት እንዳይመስልሽ። አረ እኛ ምንም አናቅም። ዳይመንድ አያውቅም። ልቀቁት እስኪ መጀመሪያ ተረጋጉ። ንጉስ ዳይመንድ እውነቱን ንገሩኝ። ትናንት ማታ እንዲወጣች አልተመለሰችም። እናንተ እጃችሁ ካለባችሁ ግን መቼውንም ይቅር አላላችሁም። አላያዴ እባካችሁ። ዴቭ ተጨንቋል። እኔ ዝም ብለህ መተህ ታንቀኛለህ እንዴ? የኔ እህት ያንተ እህት እኔ ምን አገባኝ? ለምን ታግታ? እኔ ለምን አግታታለሁ? ሊዱ የለችም። አንጉጡልን ለራሳችን ስንት ችግር አለብን። እየመጣችሁ አትበዱ፣ ውጡልኝ አለ ዳይመንድ። የሊዱ መጥፋት ከእናንተ ጋር ንክኪ ይኖርና ዴቭ አይደለም እኔ ነኝ መጥቼ ማንቃችሁ አለ። ምን እውነት ነው? አታምኑ። ሊዱ ከዛን ወዲህ አይተናት አናውቅም። ዴቭ በቃ አንተ ተረጋጋ፣ ትገኛለች እኮ አለች አይደል? ወይ ጓደኛ ምናምን ካላት እነሱ ጋር ሄደ ይሆናል። ሊዱ እዚህ ሀገር ጓደኛ የላትም፣ የትም አትሄድም። ምናልባት አገስታችሁ ጋር ሄዳ እንዲወስ እሷ ጋር ትሞታታለች እንጂ አትሄድም። እስኪ ቆይ ልደውልላት ብሎ ዴቭ አክስቱ ጋር ደወለ። ሄሎ አክስቴ እንዴት ነሽ? ሊዱ እናንተ ጋር አለች እንዴ? የለችም ብሎ ስልኩን ዘጋው። ምን አሉ አላ እዛ የለችም። እስካሁን የት ሄደች ነው የሚባለው? ወይኔ አንዷ እህቴ ያለ ዴቭ አዴ እኛም እናግዛችሁ ነገር ካለ አለን። እሺ በቃ እኛ እንሂድ ብለው ከዳይመንድና ከኪንጎ አደይ ኤላና ዴቭ ተመለሱ። ዳይመንድ በጣም ተናዷል። እና ላለች እቺ ሰይጣን የሊዱ መጥፋት ላይ እጁ አለብን። ኧረ በፍጹም እኔ ማውቀው ነገር የለም። ምንም ማውቀው ነገር የለም።
እርግጥ ነው ኤላ ጋር ስትሄድ አይቻል ነበር። ከዛ በኋላ ግን አላየሁም። እየዋሸኝ ከሆነ ግን ለም ብዬ ዋሻለሁ። ጥሩ። ስለዚህ ዳይመንድ ይወስደዋል ነው። አንድ ለቀን ኮርኩሞ ይመልሳታል። የሷ ነገር አያሳስብም። በዛው ብትቀርም ግልግል። አረ እንደዚህማ አትበይ፣ ትመለስልን። የቤቱ ድምቀት እኮ እሷ ናት። አሳልፈንማ አንሰጣትም። ኧረ እባክህ ስትል ፍቅር ቤዛ ገባች። ምንድነው ደግሞ አንቺ እዚህ ምን ትሰሪያለሽ? ስለ ልዱዬ አዲስ ነገር ካለ ልጠይቃችሁ ነበር። ምንም ነገር የለም ሊዱ። ኬኳ አሁን ለሊዱ አንቺ አስበሽ ነው ወይስ ስትፎገኝ? ሊዱማ በጣም ጥሩ ልጅ ናት። ከአንቺ ተሳይ አንቺን ወስዶ እሷን ቢመልሷት ጥሩ ነው። አሁን መለፍለፍ ሽንትተሽ ውጪልኝ። ማታ ግን አንተን ያየሁ ቦታ መሰለኝ ወይስ ተመሳስሎብኝ ነው? የት ያምሻል? ማታ የት ነበር? የትስ ቢሆን ምን ይመለከታል? ኡፍ ደግሞ አንቺ እያለሽ ምንም ማውራት አይመች። ገና ልጅ ነሽ እንጭጭ አለቻት። ደግሞ አንተ ልትሄድ ነው? ሄድኩኝ። ምን ነው የሚያደናብርህ? ቁጭ አለ ነው አደይ ዴቭ ኤላ ሆነው እየመጡ ነበረ። ሊዱን ፈልገው አተዋታል። ዴቭ በጣም ተጨንቋል። ቆይ ፖሊሶቹ ያረሳ አካል ሞላ አሉ። ቆይ እኛ ምን ማድረግ አለብን? ኤላ እኔ በጣም ጨንቆኛል። አደይ ዴቭ በቃ ራስን አታጨናንቅ። መጸለይ ነው ያለብን። ወይ የምትሄድበት ቦታ ካለ በስልክ ስታወራ ከሰማ። እኔ ምንም የሰማውን ነገር የለም። ኤላ ጋር እንዴት ሄጂ ስላት እሄዳለሁ ብላ ነበር። እኔ ምልህ ኤላ ከአንተ ቤት ከወጣች በኋላ የት እንደምትሄድ ነግረሃለኝ? አይ በፍጹም ቤት ውስጥ ከቤዛ ጋር እያወራሁ ስለነበር ብዙም ትኩረት አልሰጠኋትም። ያው እንደተለመደው ተናዳ ነው የወጣችው። ሊዱዬን በጣም እየከፋን ነበር አላደም እህቴ ሲመረት ይሆን? ለነገሩ እኔ ነኝ መንከባከብ መጠበቅ የነበረብኝ እኔ ነኝ፣ ግን ያን ማድረግ አልቻልኩም አላደም። ዴቭ በዚህ ሰዓት ራስ መውቀስ የለብህም። ደግሞ እርግጠኛ ነኝ ሊዱ ትመለሳለች አለ ኤላ። አሁን እኛ ያለብን ፈጣሪያችንን ብቻ መለመን ነው። ሀሶች አማራጭ የለም። አዎ ኤላ ልክ ነው ዴቭ። አንተ ጠንካራውና ቀስ ብለን እንፈልጋት። ስለተጨነቅኩ እኮ ሊዱ ከየትም አትመጣም አለ ያዴ። እኔ ነኝ ጥፋተኛ። በቃሽ አሁን ወደ ቤት እንግባ አለ ኤላ። አዲስ ነገር ካለ ፖሊሶቹ ይደውሉልናል። እሺ እንሂድ በቃ አለ ዴቭ። ናወል ቤዝዬ የኔ ኬክ እንዲህ መሆንም አይለብሽም። ለምለም እዚሁ የምንቀራው ጥርግ አውጥቼ ኤላን በፖስታ ማውጣል። ሊዱ የት ነው ያለችው? ማለት አልገባኝም። ሊዱን የት ከተህ ነው አለችው። ኧረ አንቺ ልጅ ቤት ነው ሊዱ ኤላ ጋር ሄደች። ያዛ በኋላ አየኋት። እኔ ግን አይቻታለሁ። ያው አንቺ ለቤት ስለነበር ከሊዱ ኋላ ነበርኩ። አሁንስ ትነግረኛለህ ወይስ አትነግረኝ? አልገባኝም። አታስመስል። በቃ ሊዱ ካንተ ጋር ነው ሄደችው። በአይኑ በብረቱ አይቻት አቅፋህን ነበር። ከዛም በኋላ የት ነው የከተትካት? አንቺ ያምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረካት? ለምንድን ነው ፍቅር እዚህ ቤት ያመጣችው? አላማው ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ አለ። ተናዱ ነው ተነሳ። እሱ አንቺን አይመለከትሽም። አዎ ሊዱን የወሰድኳት እኔ ነው። ልታስፈራሪኝ ሞከርሽ ነው? ቀሽም ነሽ። ማን ቀሽም እንደሆነ አይተን ብንፈርድስ? ንገረኝና ከፍቅር ጋር ያለን ስምምነት አፍርሰህ ከኔ ጋር እንስማማ። ትሰሚኛለሽ? እኔ ላይ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይ ወይም ዴቭ አይደለሽም። የምርህን? እኔ ላይ ብልጥ ለመሆን አትሞክሪ አላት ነው። ማንም ሰው አያምንሽም። አንቺ አደይን ዴቭ አይደለሽም። ስለዚህ ምንም አታመጭም። ሊዱን ገላታል እንዴ? አዎ ገደልኳት። አዎ ትሰሚኛለሽ? አንድ ነገር ትንፍሽቴና አንቺን መሬሳ ማረግሽ። ለምን እናገራለሁ? እኔም አልናገርም። አንተም አገለኝ። አብረን እንስራ። ቆይ ፍቅርን ለምንድን ነው ፈራት? ለትንሽ ጊዜ ነው እንጂ እሷን ማጠፋታለሁ አለ። እሺ አሁን ለማንም ተንፍሽ አለ። ነገር ግን አንተም ልትረዳኝ ይገባል። በጣም ጥሩ። አሁን ወደ ሙዲ እየመጣኝ ምን ላድርግልሽ? ሌሊን እሷ ከትሽ ትቆይ። መጀመሪያ የልጁ ነገር ይረጋጋ። ከዛ ቀስ ብላ ትደርሳለች። ይቅርታ የሆነ ነገር ጠይቀህ። እሷ አንቺን አይመለከትሽም። ኤላን ትወጂዋለሽ? እየወሰድክ ምንድን ነው የምታደርጋቸው? ማለቴ ለምንድን ነው የምገላቸዋል? ውሸታም። አይ ስሚ
አሁን ያወራውን ነገር ማንም እንዳይሰማ ዛሬውን ያወራነው በአንቺና በመሃል ይቅር። ፍቅርም ይሄን ነገር ማወቅ የለባትም እሺ ስትለው ናኦል ወጣ። ይሄ ሰይጣን ቤዛም ደንግጣለች። ግን ደግሞ ለምለምን አጠፋልሻለሁ ስላላት በጣም ደስ ብሏታል። ዳይመንድና ኪንጎ እፎይ እያለ ነው። ልጅቷ ግን በጣም የምታሳዝነው በጣም እንጂ በእናትህ ፍጥነቷ ነው እንጂ እኮ ልጅቷ የዋህ ናት እንዴ። ስልክን የሚያግረው ወስደንባት እኮ ስልክ የመልሶ አላለችም። አስበዋል። ወይኔ ማን አባቱ ነው የቆረጠባት ቢሆን በእናትህ። እኔ ግን ያችን ፍቅር እየጠረጠርኩ ምን አድርጋ ከሷ ጋር ደግሞ በምን ተዳርሰው ነው? ፒስ አይደል እንዴ? ኧረ እባክህ የሚዋደዱ አይመስለኝም ማለት ነው። እንደዛ ከሆነማ በቃ ራሷ ፍቅር ናት። አዎ ሄደና እንቀናፋታን ግድ የለም መሄዱ ይቅርባትና ደውላት። በኋላ እዛ ደግሞ ሄደ እንዲያናስበላ ምን ለሷ እየተጨነቀ ባልሆነ እሷ መታ ለወንድሟ ትናገርና እኛ እንገላገል። አሁን ደውላትና የምትለውን እንስማ አላ ዳይመንድ። ኪንጎ ደወለላት አታነሳም አለ። ዲገም አለው። በሁለተኛውም ዘጋችበት ስልኩን። ይህች ሰይጣን እንሂድላታለን ተዋት አለ። እሺ በቃ ተረጋጋ። ቆይ እሷን ግን ሰው ማሰቃየት አይመራትም? አዴጋስ እሺ አሰሪዋ ስለሆነች ያደረገችውን የገዛ ጓደኛዋ ላይ አሁን እንደዚህ ያደረገች ቢሉ ምን ይባላል? ኧረ እንዲሁ ብቻ አይመራትም። በጣም እኮ ጓደኛ አይደለችም። ቢሆንም አይደረግም። ይሄ ዴቭ ደግሞ እኛ ጋር እየመጣ መፈንጨቱን ካልተወ ጉድ ነው የማደርገው። ጠብቂ የሆነ ነገር ነው የማደርገው። ዳይመንድ ስማ ቆይ እሱ ሀብታም ስለሆነ ምን ይጠበስ? እኛ የድሃዎቹ ልጆች የት እንሂድለት? አልበዛም እያለ ዳይመንድ አሳየዋለሁ ምን እንደማ። ኧረ ተረጋ ሰው አልረጋጋም። ማን አባቱ ስለሆነ እሱ እኛ ጋር መጥቶ የሚንጣጣ? እኛ ገና ለገና እህቱ ስለጠፋች እኛ ምን ይጠበስ እንዴ? እኔስ ተደበደብኩት እንዴ? አንተ አልሆንክ አንተ ማምን አለብህ? ደስታ ላይ ነህ። አንቅልፍ እንዴት ተነሳ? አዴን አይተሃል? ቀን በራል ግን በማያገባን ገብተህ አዴን ፈልገን እናገኝልሻለን አልካት። እስኪ እንደው አዴ ፈልገን እናገኝላት እና ታመሰግንና ታመሰግን እንደው እናያለን እያለ ዳይመንድ ሲናደር ነበር። ኪንጎ ናኦል ይሄ ሰይጣን ለምለም ጋር መጣ እያለ ተጠጋ። ናኦል ምን ፈለግ? አንቺን የመለስ ቆንጆ አጠገቤ ተቀምጣ ምን ልፈልግ እችላለሁ? ወሬዎች ሁሉ ቀፋፊ ናቸው። እሺ ቃላቶችን መቀየር እንችላለን። እርቃትህን ጠብቅ። አሁን ላይ ምንድን ነው የፈለከው? እኔ የምፈልገው አንቺን ነው አለ። ቆንጆ እንስማማና አብረን እንስራ። በጣም ጠቅመኛለሽ። ናኦል ዞር በልልኝ ዘር በልልኝ ስትል ልቀቀኝ እያልኩ እኮ ስትለው ኤላ መጣና ምን እያደረክ ነው ብሎ አነቀው። ምን እያደረክ ነው? ምን አደረኩኝ? ያቺ መጣ በጥፊ ይሄም እየመጣ በቡጢ። እዚህ ቤት ግን በጉልበት ነው እንደሚያስቡት። እስኪ እንዴት ተማራ ሰው